የሚታጨድባት የውበት አክርማ በብዝሃን ደምቃ ለሚያሰውማ ፈክታ የምትኖር የፍቅር ከተማ የብሔር ብሔረሰቦች ድምቀት የብዝሃንነት ማሳያ የቱባ ባህልና ታሪክ ባለቤት የውበት ደሴት የጽዳትና የፍቅር ህያው ተምሳሌት የሆነችው የሐዋሳ ከተማ የሐዋሳ ከተማ የተመሰረተችው በ1952 ዓ.ም በአፄ ኃይለ ሥላሴ ዘመነ መንግስት እንደሆነም ይታመናል። የሐዋሳ ከተማን በሰሜን ኦሮሚያ፣ በደቡብ ዲላ፣ በምዕራብ ከምባታና በምስራቅ አለታ ወንዶ ያዋስኗታል። ከአዲስ አበባ በ275 ኪሎ ሜትር ርቀት ላይ የምትገኘው የሐዋሳ ከተማ የሲዳማ ክልል ዋና አስተዳደር ዋና መቀመጫ ሆና በማገልገል ላይ ትገኛለች። ስያሜዋን ያገኘችው ከከተማዋ የማይነጠል ውበት ከሆነው ከጎኗ እንደ መስታወት ከተንጣለለው ግዙፍ የውሃማ አካል እንደሆነም ይነገራል። ሐዋሳ የሚለው የሲዳመኛ ቃል ሲሆን የአማርኛ ፍቺውም የሐይቁን ግዝፈትና ስፋት የሚገልጽ ሰፊ የውሃ አካል የሚል ጥልቅ ትርጉም ያስተላልፋል። በመሆኑም ለከተማዋ ዋና መለያ ለሆነው ሐይቅም መገለጫም ጭምር ነው። የከተማዋ ድምቀትና ሕይወት የተሳሰረው ከሐይቋ ጋር እንደሆነም ያመለክታል። ከባህር ጠለል በላይ በ1700 ሜትር ከፍታ ላይ መቀመጧ ለኑሮ ምቹና ተስማሚ የአየር ንብረት እንዳላት ቢያሳይም የከተማዋ እውነተኛ ድምቀት ግን ሐይቁ እንደሆነ በተደጋጋሚ ይወራለታል። ይህ የስምጥ ሸለቆ ሐይቋ ከፍተኛ የዓሣ ምርት የሚገኝበት፣ ጉማሬዎች የሚርመሰመሱበትና ስፍር ቁጥር የሌላቸው አዕዋፋት መኖሪያ በመሆኑ የዝማሬያቸውን ድምፅ በመስማት መንፈስን ማደስ ይቻላል። በተለይ ደግሞ ለጀርባ ሽርሽር ተመራጭ በመሆኑ የፍቅር ሐይቅ የሚል ቅጽል ስም ተሰጥቶታል። የዚህ ሐይቅ በረከት የሆነውን የዓሣ ምርት አሞራ ገደል ተብሎ በሚጠራው ዝነኛ ቦታ ላይ ከፍተኛ ግብይት ይካሄዳል። ይህ ቦታ ዓሣ አጥማጆች ትኩስ ምርታቸውን የሚያወርዱበትና ለደንበኞቻቸው የሚሸጡበት ስፍራ ነው። ከተማዋ የሲዳማ ብሔራዊ ክልል መዲና ከመሆኗን ባሻገር በመላው ኢትዮጵያ ከሚታወቁ የቱሪስት መዳረሻዎች መካከል ግንባር ቀደም ቦታን ትይዛለች። የከተማዋ መገለጫ የሆነው የሐዋሳ ሐይቅ በዙሪያው ለሚኖሩ ሰዎች የሕይወት ምንጭ፣ ለጎብኚዎች ደግሞ የመንፈስ ረፍት የሚያገኙበት ዋና መናኸሪያ ነው። ይህ ስፍራ የዓሣ ንግድ ማዕከል ብቻ ሳይሆን ጎብኚዎችና የአካባቢው ማህበረሰብ ጣፋጭ ዓሣ ፍሌቶና ሾርባን የሚጎነጩበት ልዩ የመዳረሻ ስፍራ ነው። በዓሣ ገበያው አካባቢም ትኩስ ዓሣ የሚጠበስባቸውና የሚቀርብባቸው በርካታ ምግብ ቤቶች ይገኛሉ። የአሞራ ገደል የዓሣ ገበያ የሐዋሳ ከተማ ዋና የቱሪስት መስህብ መሆኑ ጎብኚዎች የአካባቢውን ባህልና የአኗኗር ዘይቤ እንዲመለከቱ ዕድል ይሰጣል። በሐዋሳ ከተማ የሚገኘው የዓሣ ምርትና ገበያ ማዕከል የሆነው አሞራ ገደል ከምግብ አቅርቦት ባለፈ ኢኮኖሚያዊ፣ ማህበራዊና የቱሪዝም አገልግሎትን ያስገኛል። የገበያ ማዕከሉም ከአስደናቂው የሐዋሳ ሐይቅ እይታ ጋር ተዳምሮ አሪፍ የመዝናኛ ጊዜን ለማሳለፍ ምቹ ጊዜን ይፈጥራል። አንዳንድ ጊዜም ጉማሬዎችን የመመልከት ዕድል ይኖራል። ሐዋሳ ከተማ የሲዳማ ክልላዊ መንግስት ዋና መዲና እንደመሆኗ ፈጣን እድገት እያስመዘገበች ያለች 8 ክፍለ ከተሞችን ከገጠራማ ቀበሌዎች ጋር የያዘች ዘመናዊነትና ባህላዊነት በአንድ ላይ የሚፈሱባት የህይወት ከተማ ናት። የሚታየው እድገቷ ከነበራት ባህልና እሴቷ ሳይነጥላት ታላላቅና ዓመታዊ በዓላትን በድምቀት ታስተናግዳለች። በተለይም የሲዳማ ብሔሮች ዘመን መለወጫ የሆነው ፊቼ ጨምበላላና በብዙ ሺዎች የሚቆጠሩ ምዕመናን የሚታደሙበት የገብርኤል ንግስ በዓል የከተማዋን የቱሪስት ፍሰት በከፍተኛ ሁኔታ ይጨምራሉ። በተጨማሪም የሐዋሳ ዩኒቨርሲቲ፣ ግዙፍ የከተማው ኢንዱስትሪ ፓርክና የክልሉን ታሪክና ቅርስ የያዘው የሲዳማ ባህላዊ ሙዚየም የከተማዋ ዋና ዋና ተቋማት ናቸው። ስለ ሐዋሳ ከተማ ሲነሳ ሁሌም መዘንጋት የሌለባቸውና ልናስታውሳቸው የሚገባ ሰዎች ይኖራሉ። ሐዋሳ ከተማን የውበት ደሴት፣ የፍቅር ምሳሌ እንደሆነችና እንደ ልብ ወዳጅ በመግለጽ ረገድ በሙዚቃው ዓለም ውስጥ ከፍተኛ ሚና ያላቸውና ልዩ ስፍራ የሚሰጣቸው ታምራት ደስታና ቶክቾ በቅንጅት የሰሩትን ውብ ዜማ አድምጠን እንመለስ። ይሃማያ ይድረስ ለምወድሽ ለሐዋሳዋ ፍቅሬ ተኩሽላታሙሽ ታቦር ድረስ በግሬ። እድል ቀንቶት ወደ ሐዋሳ ከተማ ጎራ ያለ ሰው ከተፈጥሮ ውበቷ በተጨማሪ ቡርሰም የተሰኘውን ተወዳጅ ባህላዊ ምግብ ሳያጣጥም አይመለስም። ይህ ምግብ ከቆጮና ከንጹህ ገበያ ተዘጋጅቶ
ከማወራረጃው እርጎ ጋር ሲቀርብ የከተማዋን የእንግዳ አቀባበል ፍቅርና ልግስና የሚያሳይ የሲዳማን ባህል፣ ማህበራዊ ህይወትና እርቅ ስርዓትን የሚወክል ልዩ ጣዕም ያለውና ትልቅ ቦታ የሚሰጠው ባህላዊ ምግብ ነው። ጊዜ ገድቦን የከተማዋን ውበት ገልጸን መቋጨት አይቻለንምና በዚሁ ልሰናበታችሁ ተገደድኩ።